የእግዚአብሔር ቃልም ደግሞ በመዝሙረ ዳዊት 34 ቁጥር 7 ላይ ይናገራል። እግዚአብሔርን በሚፈሩ ዙሪያ የእግዚአብሔር መልአክ ይሰፍራሉ፣ ከክፉ ሁሉ ያገሏቸዋል። በእኛ ዙሪያ የእግዚአብሔር መልአክ አሉ። እኛ ስንተኛ፣ እኛ ስንንቀሳቀስ አሉ። እኛ ባናያቸው እግዚአብሔር ሊፈጥር ዓይናችን ከፍቶ ያሳየናል። ባናያቸውም ግን አሉ። የእግዚአብሔር ጥበቃ አለ። ይህ ተስፋ አለ። ከእኛ ጋር አብረው የሚንቀሳቀሱ ስንተኛ ማይተኙ ስንሄድ አብረው የሚሄዱ በስራ ቦታ ቢሆን በቤት ውስጥ ቢሆን በየትም ቦታ ነው ከእኛ ጋር ያሉ መላእክቶች አሉ። ደስ ይበላችሁ። በእግዚአብሔር ፕሮቴክሽን ውስጥ ናችሁ። በእግዚአብሔር ጥበቃ ውስጥ ነን። የኪዳኑ ልጆች ነን። እኛ በእግዚአብሔር መልአክ የምንጠበቅ ነን። እስ ባለስልጣን ቤተሰብ ጠባቂዎች አሏቸው። የሥጋ ጠባቂ ፕሬዚዳንቱ ብቻ አይደለም፣ ሚስቱና ልጆቹ ብቻ አይደለም፣ ሌላ ትልልቅ ባለስልጣኖች ሁሉ አላቸው ጠባቂ። ግን የእነሱ ጠባቂዎች ሥጋ የለበሱ ናቸው። እነሱ ራሳቸው በብዙ ነገር የሚሰናከሉ፣ የእኛን የሚጠብቅ ግን እግዚአብሔር ሰራዊት መልአክ። ስለዚህ ደስ ይበላችሁ። እግዚአብሔር ይመስገን።